ሰላም ለሁላችሁ። ሰዎች ዝም ብለው የሚንቋችሁ ለምን እንደሆነ አስባችሁ ታውቃላችሁ? ምናልባት መልካችሁ ወይም የለበሳችሁ ልብስ ሳይሆን ሳታውቁት ለሰዎች የምትሰጡት የተሳሳተ የስነ ልቦና ምልክት ሊሆን ይችላል። ብዙዎቻችን ክብር የሚገኘው በለቅሶ ሰውን በማስደሰት ወይም ሁልጊዜ እሺ በማለት ይመስለናል፣ ግን እውነታው ተቃራኒ ነው። በዚህ ቪዲዮ ውስጥ ማንም ሰው ደፍሮ እንዳይንቃችሁና አልፎ ተርፎም እንድትፈሩና እንድትከበሩ የሚያደርጋችሁን አራት ጥልቀት ያላቸውን የስነ ልቦና ሚስጥሮች አሳያችኋለሁ። በተለይ ቁጥር 4 ላይ የምናየው ሚስጥር በዙሪያችሁ ያሉ ሰዎች ለእናንተ ያላቸው አመለካከት በአንድ ጀንበር የሚቀይርና ከአሁኑ ሰዓት ጀምሮ የጨዋታውን ሕግ የምትቀይርበት ነው። እነዚህ ነጥቦች ካወቃችሁ በኋላ ማንም ሰው በቀላሉ ሊያናግራችሁ ወይም ሊያቃልላችሁ አይሞክርም። ምክንያቱም ያኔ እናንተ የማትነኩ ሰው ትሆናላችሁ። አንደኛ፣ ጠንካራ ወሰን። አይ ማለት መቻልና የራስ መርህ ማስከበር ነው። ብዙዎቻችን ክብር የሚመጣው ሰውን በማስደሰት ይመስለናል፣ ግን እውነታው ተቃራኒ ነው። ሰዎች የሚንቋችሁ ስለጨከናችሁ ሳይሆን በፈለጉ ጊዜ ሊረግጧችሁ የሚችሉበት ክፍተት ስላዩባችሁ ነው። ጠንካራ ወሰን ከሌላችሁ እናንተ ልክ እንደ አጥር እንደሌለው ቤት ናችሁ ማለት ነው። ማንም ሰው በፈለገው ሰዓት ይገባል፣ የፈለገውን ያደርጋል፣ የፈለገውን ጥሎባችሁ ይወጣል። ወሰን ምንድነው? ወሰን ማለት እስከዚህ ድረስ ትችላለህ፣ ከዚህ በላይ ግን አትችልም ብሎ መስመር ማስመር ነው። ይህ መስመር በአካል በስሜትና በጊዜ ላይ የሚሰመር ነው። ሰዎች እናንተን እንዲያከብራችሁ ከፈለጋችሁ መጀመሪያ እናንተ ለራሳችሁ ክብር መስጠት አለባችሁ። ለራሳችሁ ክብር መስጠት ደግሞ የሚጀምረው አይ ከሚለው ቃል ነው። ለምን አይ ማለት ይከብደናል? አይ ካልኩኝ ሰዎች ይጠሉኛል፣ በጓደኞቼ እገለላለሁ፣ ወይ ደግሞ እንደ ክፉ ሰው እታያለሁ የሚል ፍርሃት በውስጣችን አለ። ግን ልንገራችሁ፣ ለሁሉም ሰው እሺ የምትሉ ከሆነ ለራሳችሁ አይ እያላችሁ መሆኑን እወቁ። ለሰዎች እሺ ለማለት ስትሉ የራሳችሁን ሰላም፣ ጊዜና ደስታ መስዋዕት እያደረጋችሁ እንደሆነ እወቁ። ይሄ ደግሞ ሰዎችን አመስጋኝ አያደርጋቸውም። ይልቁንም ይህ ሰው ሁልጊዜ እሺ ባይ ነው ብለው እንዲንቋችሁና እንዲጠቁሙባችሁ ያደርጋቸዋል። የራስን መርህ ማስከበር። መርህ የሌለው ሰው እንደ ውሃ ነው፣ ወደ ፈሰሰበት አቅጣጫ ይፈሳል። ሰዎች የሚያከብሩት የሚቆሙለት ዓላማ የሚያውቁት ሰዎችን ነው። ለምሳሌ እኔ ከምሽቱ 3 ሰዓት በኋላ ስልክ አላነሳም የሚል መርህ ካላችሁና ይህንን ካስከበራችሁ ሰዎች በዚያ ሰዓት ደውለው ሊረብሿችሁ አይደፍሩም። እኔ በማልገኝበት ቦታ ስለኔ መጥፎ እንዲወራ አልፈልግም ብላችሁ ፊት ለፊት ከተናገራችሁ ሰዎች ከናንተ ጀርባ ስማችሁን ለማጥፋት ይፈራሉ። በስሜት መረዳት ያለባችሁ እውነት። እስቲ አስቡት፣ ሁልጊዜ የሰዎችን ጭነት የምትሸከሙ፣ ለሁሉም ሰው ፈጥናችሁ የምትደርሱ፣ የራሳችሁን ጉዳይ ትታችሁ የሰዎችን ጉዳይ የምታስቀድሙ ከሆነ ሰዎች ምንኛ ደግ ሰው ነው ይሉ ይሆናል። ግን በውስጣችሁ እናንተ እንደ ታዛዥ እንጂ እንደ ባለስልጣን አያዩአችሁም። ሰዎች የሚንቁ የሚታዘዝን ሰው ሳይሆን የራሱን ማንነትና ጊዜ መቆጣጠር የሚችልን ሰው ነው። አይ ስትሉ መጀመሪያ ላይ ሰዎች ሊቀየሙ ይችላሉ፣ ተቀይሯል፣ ቆርጧል ሊላችሁ ይችላሉ። ግን ከጥቂት ጊዜ በኋላ የሚያዩት በአዲስ መነጽር ነው። ይህ ሰው የራሱ አቋም አለው፣ በፈለግነው መንገድ ልንነዳው አንችልም የሚል መልእክት ትሰጣችኋላችሁ። ያኔ ነው እውነተኛ ክብር የሚመጣው። ወሰናችሁን ለማስከበር ማድረግ ያለባችሁ 3 ነገሮች። አንደኛ፣ ግልጽ ሆኑ። ሰዎች ልባችሁ ሊያነቡ አይችሉም። የማይመቻችሁ ነገር አይመቸኝም ወይም ይሄን ነገር ደስ አይለኝም ብላችሁ በግልጽ ተናገሩ። ሁለተኛ፣ ማብራሪያ አታብዙ። አይ ስትሉ ረጅም ምክንያት መደርደር የለባችሁም። አይ በዚህ ሰዓት ሌላ ጉዳይ አለኝ ማለት ብቻ ይበቃል። ብዙ ማብራሪያ መስጠት ሰበብ እንደምትፈልጉና ለውሳኔያችሁ በራሳችሁ መተማመን እንደሌላችሁ ያሳያል። ሶስተኛ፣ በአቋማችሁ ጽኑ። ሰዎች ወሰናችሁን ለመፈተን ደጋግመው ሊገፉ ይችላሉ። አንዴ አይ ካላችሁ በኋላ ሐሳባችሁን ከቀየራችሁ በሚቀጥለው ጊዜ ማንም አይሰማችሁም። ክብር የሚገዛው በገንዘብ ወይም በታዋቂነት አይደለም። ክብር የሚገነባው እናንተ ለራሳችሁ በምታሰምሩት መስመር ነው። ዛሬውኑ ወሰናችሁን አጥብቁ። ለራሳችሁ መርህ ስትሉ አይ ማለትን ተለማመዱ። ያኔ ሰዎች እናንተን ማጣት እንዳለባቸው ሲረዱ በአክብሮት መያዝ ይጀምራሉ። ሁለተኛ፣ የሰውነት ቋንቋና የአይን እይታና ድምጽ ቃና ነው። አንድ ሰው ወደ ክፍል ውስጥ ሲገባ ምንም ሳይናገር ይህ ሰው ሊከበር የሚገባ ሰው ነው ወይም ይህ ሰው ደካማ ነው ብላችሁ እንድትፈርዱ የሚያደርጋችሁ ነገር ምንድነው? መልሱ የሰውነት ቋንቋ ነው። ቃላቶቻችሁ የሚናገሩት 7% ብቻ ሲሆን
ቀሪው 93% ደግሞ የሚተላለፈው በአካል እንቅስቃሴና በድምጽ ቃና ነው። ሰዎች እናንተን እንዲያከብሯችሁ ከፈለጋችሁ ሰውነታችሁ እኔ ጠንካራ ነኝ የሚል መልእክት ማስተላለፍ አለበት። አንደኛ የአይን እይታ ዘ ፓወር ኦፍ ኮንታክት። አይን የነፍስ መስኮት ብቻ ሳይሆን የራስ መተማመንም መለኪያ ነው። አንድ ሰው ሲያናግራችሁ አይን የምትሰርቁ ወደ መሬት የምታዩ ወይም እዚህም እዚያም የምታማትሩ ከሆነ ሳታውቁት ለሌላኛው ሰው እኔ ከናንተ በታች ነኝ ወይም እየፈራው ነው የሚል መልእክት እየሰጣችሁ ነው። ለምን አይን ላይን ማየት ይከብዳል? ምክንያቱም የአይን እይታ መጋፈጥን ይጠይቃል። ደካማ ስነ ልቦና ያለው ሰው ሰውን ትኩር ብሎ ማየትን እንደ ጥቃት ወይም እንደ ስጋት ይቆጥረዋል። ነገር ግን ማንም እንዳይንቃችሁ ከፈለጋችሁ ስትናገሩም ሆነ ስትሰሙ አይን ለአይን ተመልከቱ። ይሄ እኔ እዚህ አለው አልፈራም የምትሉትን እየሰማ ነው የሚል ትልቅ የክብር ምልክት ነው። እይታችሁን ደግሞ ቀድማችሁ አትስረቁ። ከሰዎች ጋር አይን ለአይን ስትገጣጠሙ ቀድሞ እይታውን የሚሰርቅ ሰው በስነ ልቦና ተሸናፊ ነው። በእርግጥ ሰው ላይ ማፍጠጥ የለባችሁም፣ ነገር ግን በራስ መተማመን የታከለበት እይታ ሊኖረው ይገባል። ሁለተኛ የድምጽ ቃና ዘ አውቶሪቲ ኦፍ ቮይስ። ምን እንደተናገራችሁ ሳይሆን እንዴት እንደተናገራችሁ ነው ሰዎች የሚገዛቸው። ብዙውን ጊዜ ሰዎች እንዳይንቁም ብለን ድምጻችንን እናለሰልሳለን ወይም ደግሞ ስንናገር እንደ ጥያቄ እያደረግን መጨረሻውን ወደ ላይ ከፍ እናደርገዋለን። ይህ ትልቅ ስህተት ነው። የተከበረ ሰው ድምጽ እንደዚህ ነው። ከሆድ የሚመጣ ጥልቅ ድምጽ፣ ከጉሮሮ የሚወጣው ቃጭንና የሚንቀጠቀጥ ድምጽ የፍርሃት ምልክት ነው። በጥልቀት በመተንፈስ ድምጻችሁ ረጋ ያለና የከበደ እንዲሆን አድርጉ። እናም ደግሞ አትቸኩሉ። በፍጥነት የምታወሩ ከሆነ ሰዎች ይፈጥናሉ ወይም ቀልቃላ ነው ብለው ያስባሉ። በዝግታና በግልጽ ማውራት የምትናገሩት ነገር ዋጋ አለው። እናንተ ደግሞ ልትሰሙኝ ይገባል የሚል መልእክት አለው። እናም ደግሞ ዝምታን አትፍሩ። ንግግራችሁ መሃል ዝምታን ተጠቀሙ። ዝምታ የጥንካሬ ምልክት ነው። ሰዎች መልሳችሁን እንዲጠብቁ አድርጉ እንጂ ዝምታውን ለመሙላት አትጣደፉ። ሶስተኛ የአካል አቋቋም ፖስቸር። ሰውነታችሁን ሰብሰብ አድርጉ። ትከሻችሁ ወድቆና አንገታችሁ ደፍታችሁ የምትሄዱ ከሆነ ማንም ሰው መጥቶ ትከሻችሁ ሊገፋችሁ ይችላል። ሰዎች የሚንቋችሁ አካላዊ ቦታችሁን ስታጠቡ ብቻ ነው። ቦታችሁን ውሰዱ። ትከሻችሁን ቀና አድርጉ። ደረታችሁን ነፋ አድርጉ። ስትቀመጡም ሆነ ስትቆሙ ቦታችሁን እንደያዛችሁ አሳዩ። ይህ ማለት ትዕቢተኛ ሁኑ ማለት አይደለም። ነገር ግን እኔ እዚህ ለመገኘት ሙሉ መብት አለኝ የሚል በራስ መተማመን ይኖራችሁ። ሰዎች የሚያከብሩት ለራሱ ቦታ የሚሰጠውን ሰው ነው። አስቡት፣ አንድ ሰው ሲያናግራችሁ ዝቅ ብላችሁ የምታዩ ከሆነ፣ በንግግራችሁ መሃል ድምጻችሁ የሚንቀጠቀጥ ከሆነና ሰውነታችሁን አኩርታችሁ የማትቆሙ ከሆነ በዚያ ሰው ላይ አእምሮ ውስጥ የምትፈጥሩት ምስል ይህ ሰው ደካማ ነው፣ የፈለኩትን ብለው አይመልስልኝም የሚል ነው። ይህ ደግሞ ለንቀት ትልቁ በር ነው። ነገር ግን ቀና ብላችሁ አይኑን እያያችሁ ድምጻችሁ ሳይንቀጠቀጥ በረጋ መንፈስ የምትናገሩ ከሆነ የምትናገሩት ነገር ምንም ይሁን ምን ያ ሰው ሊያከብራችሁ ይገደዳል። ጥንካሬ የሚጀመረው ከውስጥ ቢሆንም የሚታየው ግን በሰውነታችሁ ነው። ሰውነታችሁ ከናንተ ቀድሞ ይናገራል። ሰዎች ቃላታችሁን ከመስማታችሁ በፊት አካላዊ እንቅስቃሴያችሁን ያነባሉ። ስለዚህ አንደኛ አይን ለአይን ማየት እንደ ልምድ አድርጉት። ሁለተኛ ድምጻችሁን አረጋጉት፣ አትቸኩሉ፣ አትለማመጡ። ሶስተኛ ቀጥ ብላችሁ ቁሙ፣ ትከሻችሁን አትጣሉ። ይህን ሚስጥር ከተገበራችሁ ሰዎች ሳያውቁት እናንተን ማክበር ይጀምራሉ። እናንተን መናቅ ለነሱ አደገኛ ወይም ከባድ ይሆንባቸዋል። ሶስተኛ ስሜትን መቆጣጠር፣ በሰዎች ንግግር ወዲያውኑ አለመበሳጨት። በዚህ ዓለም ላይ ማንም ሰው እንዳይንቃችሁ ከፈለጋችሁ ልትይዙት የሚገባው ትልቁ መሳሪያ ስሜታችሁን የመቆጣጠር ብቃት ነው። ሰዎች እናንተን ለመናቅ ወይም ዝቅ ለማድረግ ሲሞክሩ መጀመሪያ የሚያደርጉት ነገር ቢኖር እንድትናደዱ ማድረግ ነው። ለምን መሰላችሁ? ምክንያቱም የተቆጣ ሰው በቀላሉ ይሸነፋል። የተቆጣ ሰው ማሰብ ያቆማል። የተቆጣ ሰው ቁጥጥሩ በሌላ ሰው እጅ ይገባል። አንደኛ ስሜታዊ ምላሽ እና ምክንያታዊ እርምጃ ነው። አንድ ሰው ስድብ ሲሰድባችሁ ወይም ስራችሁን ዝቅ አድርጎ ሲያወራ ወዲያውኑ ድምጻችሁን ከፍ አድርጋችሁ የምትመልሱ ወይም የምትቆጡ ከሆነ ያ ሰው እናንተን ተቆጣጥሯችኋል ማለት ነው። ያ ሰው የእናንተን ሪሞት ኮንትሮል በእጁ ይዞታል። የፈለገውን ቁልፍ ሲጫን እናንተ ትናደዳላችሁ፣ የፈለገውን ሲል እናንተ ትበሳጫላችሁ። ሰዎች የሚንቁት እንደ ስሜታቸው የሚነዱ ሰዎችን ነው። በተቃራኒው ማንም ሰው ሊነካችሁ የማይችለው በሰዎች ንግግር ውስጥ ስሜታችሁን ሳትሰጡ ስትቀሩ ነው። ያ ሰው ሊያበሳጫችሁ ሞከረ፣
እናንተ ግን በረጋ መንፈስ ብትመለከቱት ያ ሰው ይረበሻል፣ ይፈራል። ምክንያቱም ይህ ሰው ምን እያሰበ ነው የሚል ስጋት ይገባዋል። ሁለተኛ የዝምታና የመዘግየት ጥበብ። አንድ ሰው የሚያበሳጭ ነገር ሲነግራችሁ ወዲያውኑ መልስ ለመስጠት አትቸኩሉ። ለጥቂት ሰከንዶች ዝም ብላችሁ በረጋ መንፈስ አይኑን እያያችሁ ተመልከቱት። ይህ ዝምታ ለሌላኛው ሰው በጣም ይከብደዋል። ያ ሰው መልስ የለውም ብሎ ሳይሆን ይህ ሰው ንቀቱን ወይም ትዕቢቱን በዝምታ እየገደለብኝ ነው ብሎ እንዲያስብ ያደርገዋል። ስሜትን መቆጣጠር ማለት ስድቡ አልጎዳኝም ማለት አይደለም። ነገር ግን ስሜቱ ድርጊቱን እንዲመራ አለመፍቀድ ነው። በሰዎች ንግግር ወዲያውኑ የምትበሳጩ ከሆነ ሰዎች እናንተን እንደ ደካማና ቀላል ሰው ይቆጥሯቸዋል። ይህንን ካልነው ይናደዳል ብለው መጫወቻ ያደርጓቸዋል። ሶስተኛ ውስጣዊ ጥንካሬ። ክብር የሚመጣው ከውጭ ሳይሆን ከውስጥ ነው። አንድ ሰው እናንተ ደካማ ናችሁ ቢላችሁ እናንተ በዚያ ንግግር ብትበሳጩ ሳታውቁት ያ ሰው ያለውን አምናችኋል ማለት ነው። ምክንያቱም ንግግሩ ውስጥ እውነት ከሌለ ለምን ትበሳጫላችሁ? ማንም እንደንቃችሁ የሚከተሉት ነጥቦች ተለማመዱ። አንደኛ ክብራችሁን ለሰው አትስጡ። ክብራችሁ በሌላ ሰው አንደበት ላይ የሚንጠለጠል ከሆነ ያ ሰው አንደበት አለውና ክብራችሁን ሊያዋርደው ይችላል። ክብራችሁ በእናንተ ማንነት ላይ ከሆነ ግን ቢሰድባችሁም ክብራችሁ አይቀነስም። ሁለተኛ ትችትን እንደ መረጃ ተመልከቱት። አንድ ሰው ሲያቃልላችሁ ንግግሩን እንደ ስድብ ሳይሆን ስለዛ ሰው ማንነት እንደሚሰጥ መረጃ አድርጋችሁ ቁጠሩት። ያ ሰው እየተሳደበ ከሆነ ይህ ሰው ጨዋነት ይጎድለውና ስሜቱን መቆጣጠር የማይችል ሰው ነው ብላችሁ መዝግቡት እንጂ ንግግሩን ወደ ውስጣችሁ ማንነት አታስገቡት። አራተኛ በጭንቀት ውስጥ አሸናፊ መሆን። ሰዎች እናንተን ዝቅ ለማድረግ ሲሞክሩ ወደ ጭንቀት ሊጎታችሁ ይፈልጋሉ። ጭንቀት ውስጥ ከገባችሁ አሸናፊ የለም፣ ሁለታችሁም ትዋረዳላችሁ። ነገር ግን ስሜታችሁን ተቆጣጥራችሁ ይህ ያንተ ወይም ያንቺ አመለካከት ነው፣ እኔ ግን ሌላ ስራ አለብኝ ብላችሁ ርቃችሁ ብትሄዱ የጨዋታው የበላይነት እናንተ ትሆናላችሁ። ታላቁ ፈላስፋ ማርከስ ኦሬሊየስ እንደሚለው በጣም ጥሩ በቀል እንደ ጠላታችሁ አለመሆን ነው። ጠላታችሁ ዝቅ ያለ ንግግር ከተናገረ እናንተም ዝቅ ብላችሁ ከመለሳችሁ ከእነሱ ጋር እኩል ሆናችኋል ማለት ነው። ራሳችሁን ከፍ አድርጉ። ስሜታችሁን መቆጣጠራችሁ የእናንተ ትልቁ የስነ ልቦና የበላይነት ነው ይላል። በዙሪያችሁ ያሉ ሰዎችን አስተውላችኋል? በትንሽ በትልቁ የሚቆጡ፣ ድምፃቸውን ከፍ አድርገው የሚጮሁ ወይም በሰው ንግግር ቶሎ የሚያለቅሱ ሰዎች ምን ያህል ይከበራሉ? መልሱ አይከበርም ነው። ሰዎች የሚፈሩትና የሚያከብሩት እንደ አለት የጸና ስሜት ያለው ሰው ነው። ማዕበሉ ሲመጣ፣ ንፋሱ ሲነፍስ፣ አለቱ ግን ዝም ብሎ ይቆማል። እናንተም እንደዚህ ሆኑ። ሰዎች ሊያንገላቷችሁ፣ ሊያበሳጯችሁ፣ ሊንቋችሁ፣ ንግግር ሊወረውሩባችሁ ይችላሉ። እናንተ ግን እንደ አለቱ ጸንታችሁ ቁሙ። ዝምታችሁን፣ እርጋታችሁንና ስሜታችሁን አለመስጠታችሁ ከሺህ ቃላት በላይ ክብር ያመጣላችኋል። ያኔ ሰዎች ይህን ሰው በንግግር ልንሰብረው አንችልም ብለው ይደመድማሉ። ማጠቃለያ፣ ስሜታችሁን መቆጣጠር ማለት አለመስማት ማለት አይደለም። ስሜታችሁን ለሰዎች መሳሪያ አድርጋችሁ አለመስጠት ማለት ነው። አንደኛ ከመናገራችሁ በፊት አስቡ። ሁለተኛ በስድብ ውስጥ አትሳተፉ። ሶስተኛ እርጋታችሁን እንደ ጋሻ ተጠቀሙበት። ያኔ ማንም ሰው ደፍሮ እንዳይንቃችሁ የምታደርጉበትን ሶስተኛውንና ትልቁን ሚስጥር ጨብጣችኋል ማለት ነው። አራተኛ ሚስጥር ራስን ማሻሻል፣ ሰልፍ ኢምፕሩቭመንት፣ በራስ ላይ ማተኮርና ሃይ ቫልዩ መሆን። ይህ ሚስጥር ከሁሉም ሚስጥሮች በላይ ኃይል አለው። ለምን መሰላችሁ? መጀመሪያ ያየናቸው ሶስቱ ነጥቦች ሰዎች እንዴት እንዲይዟችሁ የምታደርጉባቸውን የመከላከያ ስልቶች ሲሆኑ፣ ይህ አራተኛው ነጥብ ግን ሰዎች እናንተን ለማክበር እንዲገደዱ የምታደርጉበት የማጥበቂያ ስልት ነው። ሰዎች የሚያከብሩት ዋጋ ያለውን ነገር ነው። ዋጋ የሌለው ድንጋይ መንገድ ላይ ተጥሎ ማንም ይረግጠዋል። ወርቅ ግን ዋጋ ስላለው በክብር ተቀምጦ ይጠበቃል። እናንተም በራሳችሁ ላይ ሰርታችሁ ዋጋችሁን ከፍ ካደረጋችሁ ንቀት በራሱ ጊዜ ይጠፋል። አንደኛ ትኩረትን ከሰው ላይ አንሱና በራሳችሁ ላይ አድርጉ። ብዙውን ጊዜ ሰዎች የሚንቁን ሁልጊዜ ስለነሱ ስለምናስብ፣ ስለነሱ ስለምናወራና እነሱ ለመከተል ስለምንሞክር ነው። ለምን ናቁኝ፣ ለምን እንዲህ አሉኝ ብለን ስንጨነቅ ትኩረታችን በሙሉ ከውጪ ነው። አንደኛ ትኩረታችሁን ከሰው ላይ አንሱና በራሳችሁ ላይ አድርጉ። ብዙውን ጊዜ ሰዎች የሚንቁን ሁልጊዜ ስለነሱ ስለምናስብ፣ ስለነሱ ስለምናወራና
እነሱን ለመከተል ስለምንሞክር ነው። ለምን ናቁኝ፣ ለምን እንዲህ አሉኝ ብላችሁ ስትጨነቁ ትኩረታችሁ በሙሉ ከውጪ ነው። አሁን ግን ጨዋታውን ቀይሩት፣ ትኩረታችሁን ወደ ውስጥ መልሱ። እናም ደግሞ ዕውቀታችሁን አሳድጉ። በምትሰሩበት ዘርፍ ወይም በምትወዱት ነገር ላይ ከእናንተ የተሻለ ሰው እንዳይኖር አድርጋችሁ ተማሩ። ዕውቀት ያለው ሰው በሄደበት ሁሉ ይከበራል። እና ደግሞ አካላዊ ቁመናን ጠብቁ። ስፖርት መስራትና ራስን መጠበቅ እኔ ለራሴ ክብር አለኝ የሚል ትልቅ መልእክት ነው። ራሱን የሚንከባከብን ሰው ሌላው ሰው ለመናቅ ይከብደዋል። ሁለተኛ፣ ውጤታማነትን እንደ ክብር መለኪያ። በዚህ ዓለም ላይ ውጤት ካላችሁ ማንም ዝም ሊያሰኛችሁ አይችልም። ሰዎች መጀመሪያ ላይ ሊንቋችሁ ይችላሉ። ነገር ግን ውጤታማ ስትሆኑና ስኬታችሁን ሲያዩ ንቀታቸው ወደ አድናቆት ይቀየራል። ከፍተኛ ዋጋ ያለው ሰው የሚባለው የራሱ ዓላማ ያለውና ያንን ዓላማ ለማሳካት ሌት ተቀን የሚጥር ሰው ነው። እንዲህ ያለ ሰው ለወሬ፣ ለሐሜት ወይም ሰዎችን ለማስደሰት ጊዜ የለውም። ሰዎች የእናንተን ስራ መያዝና ለዓላማችሁ መሮጥ ሲያዩ ይህ ሰው የሚጫወት አይደለም የሚል ግንዛቤ ይይዛሉ። ሶስተኛ፣ አቅርቦትን መቀነስ ዘ ላው ኦፍ ስካርሲቲ። በኢኮኖሚክስ ሕግ አንድ ነገር በብዛት በገበያ ላይ ካለ ዋጋው ይቀንሳል። እናንተም ለሁሉም ሰው በሁሉም ቦታ በሁሉም ሰዓት የምትገኙ ከሆነ ዋጋችሁ ይቀንሳል። በየቦታው አትታዩ፣ በየወሬው ውስጥ አትግቡ፣ ሁልጊዜ ደግሞ ጥሪዎችን አትመልሱ። በራሳችሁ ስራና ስኬት ላይ ተጠምዳችሁ ስትጠፉ ሰዎች እናንተን ለማግኘት ጥረት ማድረግ ይጀምራሉ። ያ ጥረት ደግሞ ክብርን ይወልዳል። ሃይቫሉ ሰው የሚባለው ጊዜው ውድ የሆነና ያንን ጊዜው ለጠቃሚ ነገር ብቻ የሚጠቀም ሰው ነው። አራተኛ፣ በራስ መተማመን የሚመጣው ከችሎታ ነው። ብዙ ሰዎች በራስ መተማመን እንዴት ላምጣ ይላሉ። በራስ መተማመን በመስታወት ፊት ቆሞ እኔ ጎበዝ ነኝ ማለት ብቻ የሚመጣ ነገር አይደለም። እውነተኛ በራስ መተማመን የሚመጣው አንድ ነገር ላይ ደጋግማችሁ ሰርታችሁ ውጤታማ ስትሆኑ ነው። ጥሩ ሰራተኛ ከሆናችሁ በራሳችሁ ላይ ትተማመናላችሁ። ጥሩ ተናጋሪ ከሆናችሁ በራስ ትተማመናላችሁ። ገንዘብን በአግባቡ የምትይዙ ከሆነ በራሳችሁ ላይ ትተማመናላችሁ። ይህ በራስ መተማመን ደግሞ በድምጻችሁ፣ በአረማመዳችሁና በንግግራችሁ ውስጥ ይንጸባረቃል። ሰዎች ይህንን ኃይል ያዩታል። ማንም ሰው በራሱ የሚተማመንና የራሱ የሆነ ትልቅ ዓላማ ያለውን ሰው ለመናቅ አይደፍሩም። አሁን ባላችሁበት ሁኔታ ሰዎች እየነቋችሁ ከሆነ መፍትሄው እነሱን መለመን ወይም አክብሩኝ ብሎ መጠየቅ አይደለም። መፍትሄው ራስን መቀየር ነው። ዛሬ ከምትገኙበት ዝቅተኛ ቦታ ተነስታችሁ ወደማይታሰብ ከፍታ ለመድረስ ራሳችሁን ዝግጁ አድርጉ። መጽሐፍትን አንብቡ፣ አዳዲስ ክህሎቶችን ተማሩ፣ ጤንነታችሁን ጠብቁ፣ ገንዘባችሁን አሳድጉ። እናንተ ትልቅ ሰው ስትሆኑ ትላንት የናቋችሁ ሰዎች ዛሬ ሰላምታችሁን ለመመለስ ሰልፍ ይይዛሉ። ንቀት በእናንተ ድክመት ውስጥ የሚኖር ጥገኛ ተዋሲያን ነው። ጥንካሬያችሁን ስታሳድጉ ንቀቱ በራሱ ጊዜ ይሞታል። ራሳችሁን ማሻሻል ማለት ለሌሎች ሰዎች ብላችሁ የምታደርጉት ነገር አይደለም። ለራሳችሁ ያላችሁን ዋጋ ከፍ ለማድረግ የምታደርጉት ነው። አንደኛ፣ ዓላማ ይኖራችሁ። ሁለተኛ፣ በራሳችሁ ላይ ውጤታማ ሆኑ። ሶስተኛ፣ ጊዜያችሁን በከንቱ አታባክኑ። እነዚህን አራት የስነ ልቦና ሚስጥሮች ጠንካራ ወሰን መያዝ፣ የሰውነት ቋንቋችሁን ማስተካከል፣ ስሜታችሁን መቆጣጠር እና ራሳችሁን ማሻሻልን በአንድ ላይ ስተገብሯቸው ማንም ሊነካችሁ የማይችሉ ጠንካራ ማንነት ትገነባላችሁ።